ይህ በምስሉ ላይ የምታዩት ህፃን በጋሞ አርባ ምንጭ ወረዳ የ3 ዓመት ህፃን ልጅ ጎረቤታቸው አፉን አፍና እጁን አስራ እቤቷ አልጋ ውስጥ ከሳጥን ውስጥ አፍናው ለ12 ሰዓታት ቆይቶ ቤተሰቦቹ ጎረቤቶች በፍተሻ ከቤቷ አግኝተውታል ማለት ነው። በጣም የሚያሳዝን በጣም ልብ የሚሰብር ነው። ፍትህ ለህፃናቶች። ጎረቤት ካልታመነ ማን ነው የሚታመነው? ፍትህ ለህፃናቶች። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። በሚያሳዝን ቪዲዮ ነው። ሀገራችን ወዴት እየሄደች ነው ያለችው? ምን ያክል መጨካከንን፣ ምን ያክል መተዛዘን እንዳጣን የሚያሳይ ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። የምር በጣም ነው የሚያሳዝነው። ይህ በምስሉ ላይ የምናየው ህፃን በጋሞ ዞን አርባ ምንጭ ወረዳ የሚገኝ ልጅ ነው። እንደምታዩት ምስሉም ላይ ያው አንዳንድ አስገባላችኋለሁ ማለት ነው። ይህ የ3 ዓመት ህፃን ቤተሰቦቹ ጠፋን ብለው ሰፈሩን እንግዲህ እየፈለጉ ይገኛሉ ማለት ነው። ነገር ግን ያው አንድ ሰው ጎረቤቱ ልጅ ጠፋ ከተባለ ታውቃላችሁ የሀገራችንን ባህል ሁሉም ሰው ወጥቶ ነው ልጅ የሚፈልገው። ይህን ልጅ በመፈለግ ላይ ሁሉም ማህበረሰብ ተሳትፏል። በሚዲያውም በምኑም በሚችለው አቅም ወጥተው ሲፈልጉ ግን ነገር ግን አየን ሰማን ያለ ሰው የለም። በዚህም ምክንያት ቤት ፍተሻ ተጀምሯል ማለት ነው። ፖሊሶች እንግዲህ እያንዳንዱ ቤት እየገቡ ሲፈትሹ በጣም በሚያሳዝን ሁኔታ ጎረቤትን ማመን እንድናቁም የሚያደርገን ነገር ተፈጥሯል ማለት ነው። ፍተሻው የተጀመረው ከጎረቤቶች ነው። ማንኛውንም ቤት ማለፍ አይቻልም። ሁሉም ቤት መፈተሽ ተይዟል ማለት ነው። ነገር ግን እቺ በምስሉ ላይ የምናያት ሴትዮ ቤት ሲገባ የተገኘው ነገር ሌላ ነው። የማይታመን ነገር ማለት ነው። ጎረቤታቸው ናት። በጣም ልብ በሚሰብር ሁኔታ፣ በሚያሳዝን ሁኔታ ይህን የ3 ዓመት ህፃን ሲያዩት እንኳን የሚያሳዝን የሚያሳሳ ልጅ እንዴት አስችሏት ነው? እኔ ብቻ አልገባኝም። ወዴት እየሄድን ነው? ይህን ያክል መጨካከን፣ ይህን ያክል ጭካኔ ከየት ነው አንጀታችን የመጣው? ከየት ነው አላቅም። ጎረቤት የማይታመንበት ብቻ አላቅም። የምር በጣም የሚያስጠላ ነገር ነው በሀገራችን እየሰማን ያለ ነው። እና እዚች ቤት ሲደረስ እቺ በምስሉ ላይ የምታዩት ሴት ቤት ሲገባ አልጋ ውስጥ ሳጥን ውስጥ አፉን አፍና በምስሉ ላይ እንደምታዩት ልጁን እጁን አስራ አፉን አፍና አልጋ ውስጥ ያለ ሳጥን እዛ ውስጥ አፍነው ተገኝቷል ማለት ነው። ለሐውለ ወላ ቁወተ ኢላ ቢላህ። ነገር ግን ልጁ 12 ሰዓት ታፍኖ እንደዛ አፉን አፍና እጁን አስራ 12 ሰዓት ያክል ቆይቷል ማለት ነው በዛ በሳጥን ውስጥ። ነገር ግን አልሐምዱሊላህ በህይወት አለ ልጁ።
ያው አስራውም ስለነበረ አፈናውም ስለነበረ ትንሽ ሰውነቱ አባብጧል አሉ። የደም ስሮቹም ስለተቋረጡ ማለት ነው። ኢንሻአላህ ደግሞ አላህ ይድረስለት፣ አፊያውን ይመልስለት፣ ለቤተሰቦቹ ይቆይላቸው። ነገር ግን ይሄ ነገር በጣም የምር በጣም እያሳሰበ የመጣ ነገር ነው። ፍትህ ለህፃናቶች። ህፃናቶች እንደፈለጉ ጎረቤት ጋር ቦርቀው ማደግ፣ እንደፈለጉ ተጫውተው ማደግ ቀረ። በቃ ቀረ፣ ድሮ ቀረ። የምር በጣም ነው የሚያሳዝነው። ሴቶች ቢሆኑ ጎረቤት ህፃኖች ደፈሩ ይባላል። ብዙ ነገር እየሰማን ነው። ብዙ ነገር እየሰማን ነው። ብቻ አላቅም። የምር በጣም ነው አሰቃቂ ነገር እየሰማን ያለ ነው ማለት ነው። እስከ መቼ ነው? እስከ መቼ ይህንን ያህል ጭካኔ የመጣብን? እንዴት ነው? አላቅም። አሁን ሴትዮዋም በህግ ቁጥጥር ስር ሆናለች። ልጁም ሆስፒታል ገብቷል ማለት ነው። አላህ አፊያውን ይመልስለት፣ ሰላም ያርግላቸው ለቤተሰቦቻቸው እና የአካባቢውም ሰው እንዴት አስችሏት ነው ልጇን እቅፍ አርጋ የተኛችው? የሰውን ልጅ እንደዚህ አፍና አልጋ ውስጥ ደብቃ እንዴት አስችሏት ልጇን ታቀፋተኛች እያሉ ተናግረዋል ማለት ነው። እና ደግሞም ወደ ቤተ ክርስቲያን ሄደው ደስታቸውን ምንድን ነው የሚባለው ያው ለፈጣሪያቸው እየገለጹ ይገኛሉ ማለት ነው ደስታቸውን። ብቻ የሚያሳዝን ነው ማለት ማን እንዴ ከዘመድ እኮ ጎረቤት ነው የሚበልጠው አይደል እንዴ? ከዘመድ ጎረቤት ነው የሚበልጠው። ቢቸግረን የሚደርስልን፣ ብንታመም የሚደርስልን፣ የሆነ አደጋ ቢደርስብን የሚደርስልን ጎረቤት ነው። ዘመድ ከስንት ቦታ ከሩቅ ቦታ መቼም መጥቶ አይደርስልንም። የምርኝ እኔ አላቅም። ብቻ ምን አይነት ጭካኔ እንደመጣብን አላቅም። እንደኛ እኮ ስናድግ ጎረቤት ጋር ተኝተን ጎረቤት ጋር በልተን፣ ቤተሰቦቻችን ሌላ ሀገር እንኳን ሲሄዱ ጎረቤት ጋር ነው የምናድረው። የምንውለው ጎረቤት ጋር ነው። የምንበላው የምንጫወተው ከጎረቤት ጋር ነው። እኔ ባደግኩበት ሰፈር ወላሂ العظيم አንድ የጎረቤት ልጅ ሲያጠፋ እናትና አባት ብቻ አይደለም የሚቆጣው። ጎረቤት ሲቆነጥጠን ነው እኛ ያደግነው። ጎረቤት ሲመታን ነው ያደግነው። ይሄን ያክል ጭካኔ ለምን እንደመጣብን አላቅም። ወላሂ በጣም ነው የሚያስፈራው ያሁኑ ጊዜያችን ማለት ነው። በጣም ምን እንደሆነ እንደዚህ ያጨካከነን አላቅም። ይህን ለማየት ራሱ የሚያሳሳ ልጅ እንዴት ምን አስችሏት እንዴት ታስበው ነው ከጎረቤት ከሰዎቹ ጋር ከእናትና ከአባቱ ጋር ልትቀየም ትችላለች። ነገር ግን በዚህ በልጁ ላይ ይህን ያክል ጭካኔ ማድረግ አላቅም። በየጊዜው የምንሰማው ነገር ወላሂ ልብ የሚሰብር ነገር ነው። ህፃናቶች ተደፈሩ፣ እንዲህ አሉ፣ በቃ ታፈኑ፣ ለገንዘብ ብለው እንደዚህ ደብቀዋቸው ምናምን በቃ የምንሰማው ነገር ይሄ ሆኗል። በቃ ሌላ ሰላም ወሬ የምንሰማው አጥተናል። አላህ ይቅር ይበለን፣ ይምር ይቅር ይበለን። ይሄ ሁሉ ወንጀላችን ነው ብዙ ነገር እየመጣብን ያለው የኛ ጭካኔ የኛ እንደምታዩት እንግዲህ እዚህ ሳጥን ውስጥ ነው ካልጋ ስር ደብቀው የተገኘው ማለት ነው። አላቅም ኧረ ሰው ጭካኔው እንዴት እንደሆነ አላቅም። እንደው በጣም የሚያስፈራ ጊዜ። ጎረቤት ካልታመነ ማን ይታመናል? لا حول ولا قوة إلا بالله። እዩት እጁን ራሱ እንዴት አርጋ እንዳሰረችው እንግዲህ እያያችሁ ነው። አሁንም ተደጋጋሚ የማያዳግም ቅጣት ካልተቀጡ ይሄ ነገር የሚያቆም አይደለም። ህፃናቶች ሲደፈሩ
የማያዳግም ቅጣት ቢቀጣ ኖሮ የሚደግም ሰው የለም ነበር። ህፃናቶች ሲገደሉ ሲታፈኑ የማያዳግም ቅጣት ቢቀጡ ኖሮ ይቆም ነበር። ነገር ግን እስር ቤት ይገባሉ፣ ይቀለባሉ፣ ይበላሉ፣ ይኖራሉ፣ እንደፈለጉ ይኖራሉ። ይሄ ነገር ቅጣት ነው ብዬ ነው ያላስብም። እና ብቻ የሚያሳዝን ነገር ነው። አላህ ሀገራችንን ሰላም ያደርግልን። ፍትህ ለህፃናቶች፣ የድሮውን ጊዜ ይመልስልን። የምር በጣም ነው ልብ የሚሰብረው፣ በጣም ነው እያሳዘነኝ። አላህ አፊያውን ይመልስለት፣ ለቤተሰቦቹ ያኖርላቸው፣ ያሳድግላቸው። ሌሎችንም ህፃን እንግዲህ አላህ ይጠብቅልን። ፍትህ ለህፃናቶች እያልኩኝ ለዛሬ ይሄ ቪዲዮ ይዤላችሁ የመጣሁት ቪዲዮ እንግዲህ ይህን ይመስል ነበር። የምር በጣም ነው ማውራት ራሱ እየጠፋብኝ ማለት ነው። በጣም ነው ያሳዘነኝ። ለሐውለ ወላ ቁወተ ኢላ ቢላህ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ ውዶችዬ። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም